በብዙዎቻችሁ ጥያቄ መሰረት እንዴት ነው የኤንቪአር እና የዲቪአራችንን ፓስወርድ መቀየር የምንችለው? ብዙ ጊዜ ካሜራ ሲገጠም ወይንም ኢንስቶል ሲደረግ ዝርጋታውን የሚሰራው ባለሙያ የራሱን ፓስወርድ በመስጠት እኛ ብቻ ልናውቀው የሚገባውን ፓስወርድ እንዲያውቁት ይሆናል። ይህም ደግሞ የራሳችንን መረጃ አሳልፈን እንደመስጠት ይቆጠራል። ይህ ነገር ብዙ ጊዜ ስለሚፈጠር ፓስወርዳችንን እንዴት መቀየር እንችላለን የሚለውን ቀጥሎ አሳያችኋለሁ። ፓስወርዳችንን ስንቀይር መገንዘብ ያለብን ነገር ፓስወርዳችን ስትሮንግ ፓስወርድ መሆን አለበት። እንደዛ ካልሆነ ሲሲቲቪ ካሜራችን ሀክ ተደርጎ የግል መረጃችን ሊጋለጥ ስለሚችል በጣም መጠንቀቅ አለብን። እሺ መጀመሪያ ሜኑ ላይ እንገባለን። ይሄ ፓስወርድ መጀመሪያ እኛ የሰጠነው ፓስወርድ እንደዚህ ነው፣ ወይም ደግሞ ገጣሚ የሚሰጠው ፓስወርድ ይሄን ነው። እዛ መቀጠል ሴቲንግ ላይ እንገባለን። ከሴቲንግ ቀጥሎ ሲስተም ምትላለች እዚህ ጋር ሲስተም ላይ ዩዘር ላይ እንገባለን። ዩዘር ላይ እንደምትዩት ፓስወርድ ሴቲንግ ኢሜል ይላል፣ አድ ይሄን ይላል። ከዛ እኛ ኤዲት የምትለዋን እናካለን። ይህ የሚያሳየው ስትሮንግ የሆነ ፓስወርድ ተሰጥቶት እንደነበረ ነው። ይሄ ደግሞ አድሚን እንደሆነ። ሁለተኛ ከፈለገ ሌላ ሰው አክሰስ እንዲያደርገው ደግሞ ከፈለግን እዚህ ጋር አስገብተን ሌላ መጨመር እንችላለን። ግን ይሄኛው በሌላ ቶፒክ እናየዋለን። አሁን ኤዲት የምትለዋን እናያታለን። ከዛ የሰጠነው ፓስወርድ አለ። ለምሳሌ ሰጥቼ የነበረው ፓስወርድ ዩዥሊ ገጣሚዎች አድሚን፣ ስለዚህ ይሄን ነው የምንሰጠው እኛ ፓስወርድ የሰጠነው ይሄኛውን ነው ፓስወርድ። ይሄን ከሆነ በኋላ ሰሌክት የሚለውን ከነካም በኋላ ፓስወርድ አዲስ ፓስወርዳችን እንሰጣለን። ለምሳሌ እኛ የምንፈልገው ፓስወርድ ማንም የፈለገውን ፓስወርድ መስጠት ይችላል ማለት ነው። እኔ መስጠት እንፈልገው በር ሚል ስለሆነ ስናየው ይሄን ይመስላል ማለት ነው። አሁን የሰጠሁት ፓስወርድ አዲሱ ይሄንን ነው። ኮንፈርሜሽኑንም ደግመን እዚህ ላይ ከላይኛው ጋር አንድ ላይ እንሞላዋለን ማለት ነው። እንደምትመለከቱት ሁለቱም ተመሳስሏል። ፓስወርድ ሄድ ከፈለገን ካምፓኒ ኔም የኛ ድርጅታችን ስም ስለሆነ ካምፓኒ ኔም እንለዋለን። ይሄ ግን ኦፕሽናል ነው። ከፈለግንም ባዶ መተውም እንችላለን። ለማስታወስ ያክል ነው። ፓስወርድ ቼንጅ ሎክ ይላል። ከዛ ሌላ ከፈለግን ፓተርናችንን በዚህ መልኩ መቀየር እንችላለን ማለት ነው። ቅድም ስንከፍት ካስታወሳችሁት እንደዚህ ኤል ምልክት ነበር የሰጠነው። አሁን ግን እሱን በመተው አዲስ መስጠት እንችላለን። ለምሳሌ አሁን ዜድ ከፈለግን ዜድ አድርገን ፓስወርዱን በዚህ መልኩ መቀየር እንችላለን። ስለዚህ ራሳችን በዚህ መልኩ መቀየር እንችላለን ማለት ነው። ይሄን ይመስላል። ፓስወርዳችን ሙሉ ለሙሉ ተቀይሯል። ሱፐር ሴኩሪቲ ሶሉሽን ብላችሁ በተለያየ ሶሻል ሚዲያ ፕላትፎርማችን ልትከታተሉ እንችላላችሁ። መልካም ጊዜ።